ልብህን ንጹህ አድርግ። እግዚአብሔር እንኳን ወዳጅህን ጠላትህን ወዳጅ አድርጎ ያመጣል። ልብሽ ንጹህ ካልሆነ ከዚህ በኋላ ብዙ አመት ታለቅሻለሽ። መጀመሪያ ልብሽን ንጹህ አድርግ። ምንሽን ለእግዚአብሔር መስዋዕት ማቅረቢያ መሰዊያው ምንድነው? ልብ ነው። ልብ ካልተስተካከለ በቤተ ክርስቲያን አስተምሮ በጣም ትልቅ ቦታ የሚሰጠው ልብ ነው። ምክንያቱም ነብዩ ዳዊትም እኮ በመዝሙር 51 ከቁጥር 10 ላይ አቤቱ ንጹህ ልቦናን ፍጠርልኝ የቀናውን መንፈስ ደግሞ በውስጤ ምን በላለ አድስ። ስለዚህ የመጀመሪያ የመንፈስ ቅዱስ ማደሪያዎች ለመሆን ከፈለጋችሁ መጀመሪያ ልባችሁን ምን አድርጉ? ንጹህ አድርጉ። በማንም ላይ ቂም አትያዝ። አንተ ነገ ትሞት ዛሬ አታውቀው። ሁሉም የለበሰው ስጋ ነው። ሊበድሉ ይችላሉ፣ ልትበድል ትችላለች። ለእግዚአብሔር ተውና ልብህን ምን አድርግ? ነገ በተለይ ጾም ትጀምራላችሁ። በቃ ልባችሁን ንጹህ አድርጉ። በቃ ልባችሁን ንጹህ ካደረጋችሁ ነገ እንኳን በመኪና አደጋ ብትሞት አይጨንቅም። ለምን? ልብህ ንጹህ ነው፣ ተዘጋጅተሃል። ልብህን ንጹህ ካደረግ ንስሐ ከገባ በተለይ ደግሞ ወደ ስጋውና ደግሞ ከቀረብክ ስጋውን ደግሞ ከተቀበልክ ከዚህ በላይ ምን ክብር አለ? ከዚህ በላይ ምን ጸጋ አለ? ያልቆረበ ስጋውን ያልተቀበለ ስጋውን ያልበላ ደሙን ያልጠጣ ሰው ግን በህይወት የለም። መጀመሪያ አንድ ሰው ህይወት ያለው ሲባል የክርስቶስን ስጋና ደም ሲቀበል ነው። ከዛ በኋላ ነው የሚቀጥለው እኮ። እኔ እንዴት ነው ከኃጢአቴ ጋር እንዲሆኜ ወጣት ነኝ? ገና ተስፋ አታድርግ። መጀመሪያ መደምደም ያለበት ልብህን ንጹህ አድርገህ ራስን ለእግዚአብሔር ግልጽ አድርገህ ወደ እግዚአብሔር ተመልሰህ እግዚአብሔርም ወደ አንተ እንዲመለስ ዕለት ዕለት በማለዳ እየጸለይክ ልብህን ንጹህ አድርገህ ከእግዚአብሔር ጋር ስትገናኝ ምናልባት የእግዚአብሔር መንፈስ በቤት ይገባል። የሚያረጋጋው፣ የሚያጽናናው፣ የሚያበረታው፣ የሚያነጻው ደግሞ ይላሉ ሊቃውንት አባቶቻችን ከኃጢአት ጭምር የሚያነጻው ያ የእግዚአብሔር መንፈስ ቅዱስ በአንተ ላይ ያርፋል። ከዛ በኋላ ደፋር ትሆናለህ። ከዛ በኋላ ትጨክናለህ። በገዛ ስጋ ላይ ትጨክናለህ። 11 ሰዓት ሞልቶ ምግብ አትበላም። 12 ሰዓት ሞልቶ ምግብ አትበላም። ትጨክናለህ ራስ ላይ። ከዛ በኋላ ሰውነት የስጋ ሐሳብ ለነፍስ ሐሳብ ይገዛል። ስጋህን ታሸንፈዋለህ ማለት ነው። ከዛ በማዕረግ እያደገ ይደርሳል። ስለዚህ በተቻላችሁ መጠን የእግዚአብሔር መንፈስ ቅዱስ ጸጋ በደቀ መዛሙርቱ ላይ የወረደው በእኔና በእናንተ ላይ ነው። በተለይ አሁን እኛ ፈሪዎች ነን፣ እምነት የለንም፣ አቋም የለንም፣ ብዙ ነገር የለንም እና የእግዚአብሔር መንፈስ ቅዱስ ጸጋው ካላገዘን በስተቀር እግዚአብሔር ካልረዳን በስተቀር እኛ በራሳችን አቅም የለም። እኛ ግን ጠዋት ነግሬያቸዋለሁ በትምህርታችን ላይ ነፃ ፈቃዳችን ያስፈልጋል። እግዚአብሔር እንዲባረክሽ ያንቺ ነፃ ፈቃድ ያስፈልጋል። ያንተ ነፃ ፈቃድ ያስፈልጋል። ከመጠጥ እንዲያወጣ እግዚአብሔር ትፈልጋለህ ወይ? እግዚአብሔር ሚስት እንዲሰጥ ትፈልጋለህ ወይ? ጠዋት ነግሬያቸዋለሁ። ቢላ በሁለት እጁ እንደዚህ ጨብጦ ይዞ በቃ ጌታ ሆይ አድኖኝ። ጌታ እንዲያድነው ቢያንስ ፈቃደኛ መሆን አለበት የለበትም? እስካሁን እንደዚህ ይዤ እንዴት ታስለቅቁኛላችሁ? እንዴት እጄን ሰብረ ሊሆን ይችላል በግድ ግን መቀየር መቼም ነው ታርገና የኔን ፈቃድ ቆሽ ልጃችሁ ቢላ